بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين وبعد السلام عليكم ورحمة الله وبركاته سلام الله عليكم أحبابي في الله ودنا يتكبراتشو أهت وندموتشي بالاچو بتبوتا يا الله تبقى كنيا غاريهون እንደምታወቀው በዚህ ሰሞን አዲስ ልብ አንጠልጣይ ትረካ እያቀረብኩ ነው። እናንተ ብቻ ሳትሆኑ እኔ ራሴ በጣም በጉጉት ነው የምጠብቀው። ምክንያቱም አብረን እንድንከታተል ስለፈለኩኝ እኔም ትረካውን ሙሉውን አላነበብኩም፣ የማቀርበው ብቻ ነው የማጠናው ማለት ነው። እና ዛሬ ወደ ክፍል 3 እንተላለፋለን። ህክማ ትላንትና ሃይደር ጠፍቶባት እየተሰቃየች ነበር። ህክማ ሃይደርን ታገኘው ይሆን? ካገኘችውስ ምን ይፈጠራል? እስቲ ወደ ትረካው። የትረካው ርዕስ አስለቃሽ የቴሌግራም ፕሮፋይል ክፍል 3 ጸሐፊ አሚር ሰዒድ ተራኪ ፈትሂያ ቢንት ናስር። ብቻዬን ክላሴን ተቀመጥኩኝ። የምወዳትን እናቴን እንኳን እንደ ወትሮ ላስቃት ላጫውታት አቅም አጣሁ። የደስታዬን ቁልፍ ተነጥቄ አሁን አልቅሼ ላስለቅሳት እንጂ ስቄ ላስቃት ባለመቻሌ ራሴ ላይ ቆልፌ ተገለልኩ። እኔ በማላቀው ሰው ፍቅር መውደቄ ሳያንስ ለወሬ በማይመች ጉዳይ ለምን ታልቅስብኝ? ጥበቃውን አልሰለቸኝም። ፀሐይ ለጨረቃ ቦታዋን ለቃለች፣ ግን አሁንም የለም። የሴትነት ክብር ኩራቴንም ትቼ ጧት እሱን ፍለጋ መሄድ እንዳለብኝ ወሰንኩኝ። ግን ወዴት ሄጄ ፈልገዋለሁ? ግን ቴሌግራም አይገባም ብዬ ተስፋ ቆርጬ ለወጣ ስል አረንጓዴ በራ። ልቤ በደስታ ብዛት ዘለለች። አይኖቼ በእንባ በሞሉ። እጆቼን ከኪቦርድ ጋር ለማገናኘት በሞከር እንባዬ ጭጋግ ሆኖ እንዳላይ ከለለኝ። እጆቼም ሰነፉ፣ አልፈጥንልኝ አሉኝ። በዚህ መሃል ከኔ የሱ መልእክት ቀድሞ ደረሰኝ። አሰላሙ አለይኩም ህክማ፣ እንዴት ነሽ? በቃ ስጠፋ እንዴት ትረሽኛለሽ ማለት ነው? እኔ ግን በችግር በውጥረት ውስጥ ሆኜ አስብሻለሁ፣ ግን ምን ላድርግ ስልክሽ የለኝም ብሎ የሱን ስልክ ቁጥር ላከልኝ። ከዚህ በኋላ መግደርደርም ሆነ ስሜቴን መደበቅ አልችልም። በጠፋበት ጊዜ ምን ያህል እንደተጨነቅኩ እንደናፈቀኝም ጭምር በድፍረት ነገርኩት። ከዚህ ንግግራችን በኋላ ስልክ ቁጥር ተለዋወጥ። በስልክ ቀን ላይ ስንጨዋወት በስልክ የሱን ደውሎ ከትምህርት ቤት ስመለስ ስናወራ ዋል። እኔም ደፍሬ አንድ ጥያቄ ልጠይቅህ እምቢ እንደማትለኝ እርግጠኛ ነኝ አልኩት። እሱም ጠይቀኝ እምቢ አልልሽም አለኝ። ፎቶህን እኮ አላክልኝም። እኔ ግን በፊት ፕሮፋይል ሳረግ ታቀኛለህ፣ በአካልም አቅሻለሁ ብለኸኛል። ዛሬ በፎቶ ባቅህ በጣም ደስተኛ ነኝ አልኩት። እሺ ምንም ችግር የለውም፣ አሁን ቴሌግራም ግቢ እልክልሻለሁ አለኝ። እኔም ስልኩን ዘግቼ ቴሌግራም ዳታዬን አበራው። እሱም ገብቶ የሱን ፎቶ ላከልኝ። እኔም ጀዛከላህ ብዬ ፎቶውን ማየት ጀመርኩ። ያ ረቢ ያ አላህ፣ ቁንጅና ከጠበኩት በላይ ጺሙ፣ አለባበሱ የሚያምር፣ እድሜው በእኔ እኩያ የሚሆን መልከ መልካም ቆንጆ ካሰብኩት በላይ ሆኖ አገኘሁት።
የእኔና የሱን ውበት ማወዳደር ጀመርኩ። እኔም ቆንጆ ነኝ፣ ሃይደርን ለትዳር መጥነዋለሁ ብዬ አሰብኩኝ። አዳሬን በደስታ የሱን ፎቶ ያየው እያደነቅኩ ደስ የሚል እንቅልፍ ወስዶኝ አደረ። ጠዋት ከእንቅልፌም ስነሳ በደስታ እየተፍለቀለቅኩ ነበር። ኡሚ ሁኔታዬ ግርምት ፈጥሮባት ዛሬ በጠዋት ምን ተገኘ ብላ ጠየቀችኝ። እኔም ደስ የሚል ህልም አይቼ ነዋ ብዬ ጥያቄዋን አለባብሼ አለፍኩት። ከትምህርት እንደወጣው ደወለልኝ። ተቻኩዬ ስልኩን አነሳሁት። በስልክ ስናወራ በደስታ ብዛት የልብ ምቴ ፈጠነ። ድምፅሽን በመስማቴ ደስ ብሎኛል አለኝ። እኔም ደስተኛ መሆኔን ገለጽኩለት። በልብ ያደፈንኩትን ፍቅሩን እንድቀጣጠል የሚያደርገው ቃላት በጥንቃቄ መልክ ተነፈሰ። ሂኩ እኔ አንቺን በአካል እስከማገኝሽ ቸኩያለሁ። ትምህርት ቤት ስትሄጂ አይሻለሁ፣ ሁሌ እከታተልሻለሁ። ግን አንቺን በአካል ለማውራት ፈራሁ። መቼ ነው የምንገናኘው አለኝ። እኔም ብዙ ካሰብኩ በኋላ እሁድ 24 ሰፈር አካባቢ የሚገኘው ዞላ ሆቴል 10 ሰዓት ላይ እንገናኛለን ተባብለን እሁድ እስከምደርስ በጣም ቸኮልኩ። እንደምንም ብሎ እሁድ ደረሰ። የምለብሰውን ልብስ ለመልበስ አንዱን ሳማርጥ ይሄ ያምራል፣ ይሄ አያምርም እያልኩ በስንት መከራ ከራሴ ጋር ጭቅጭቅን አንዱን ልብስ መርጬ ለበስኩኝ። በቀጠሮ ሰዓት ቀድሜ እኔ 9 ተኩል ስል ደረስኩኝ። ሃይደርም 10 ጉዳይ ለ10 ስል ዞላ ሆቴል ደረሰ። እሱ ከቀጠሮው 10 ደቂቃ ቀድሞ ሲደርስ እኔ ግን ከቀጠሮው 30 ደቂቃ ቀድሜ ነበር የገባሁት። የሀበሻ ቀጠሮ የሚባለው ነገር እኛ ጋር አይሰራም ያስብላል። ሃይደር ስመጣ የሚያምር ዶልፊን የቤት መኪና ይዞ ነበር የመጣው። ግን እኔ መኪና ይኑረው አይኑረው የማውቀው ነገር የለም። ለምን በቴሌግራምና በስልክ ስናወራ ስላለው ንብረት የተነጋገርነው ነገር የለም ነበር። መኪናው ለኔ ምንም አልመሰለኝም። ብቻ በአካል ሳየው አለባበሱ በሱና ነው፣ አነጋገሩ በእርጋታ ነው። በአጠቃላይ የሙስሊም አደብ አለው። እንዳሰብኩት ሆኖ ሳገኘው በጣም ተደሰትኩ። ንግግሩ ቀልብ ይስባል። እኔ ከማወራ ለጆሮ ልስልስ በሚለው የምሰማው ንግግሩን መስማት መረጥኩ። ሰላም አለይኩም ሂኩ አለኝ። ወአለይኩም ሰላም፣ እንዴት ነህ ሃይደር? በአካል መቼም አታገኝም አለኝ። አዲስ አበባ የዘጠኝ ብሔረሰብ መኖሪያ ነች። የሰው ብዛት እንኳን ሃይደርን ላቀው ጎረቤቶችን እንኳን የማናቅ ብዙ ነን። ሰው ጠዋት ለስራ ይወጣል፣ ማታ ይገባል። ስለሆነም እሱ ቢያቀኝም እኔ ግን በአካል ሳየው ለመጀመሪያ ጊዜ ነበር። የምበላና የምጠጣ ካዘዝን በኋላ እስኪመጣ ሃይደር ሂኩ ተጫወቺ አለኝ። እኔም እሺ አልኩት። ሂኩ ግን አንድ የደበኩሽ ነገር አለ፣ እባክሽ እንዳትቀየሚ አለኝ። እንደ መደንገጥ ብዬ የደበከኝን ለማወቅ እየጓጓው ምንድነው የደበከኝ አልኩት። ኢንሻአላህ ክፍል 3 ዛሬም እዚህ ላይ ቆሟል። በእውነት ነገሩ ልብ ያንጠለጥላል። ኢንሻአላህ ክፍል 4ን አብረን የምናየው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ፈቲያ ቢንት ናስር ዩቲዩብ ቻናል ሰብስክራይብ ያድርጉ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على أشرف المرسلين